የዱንያ ሐል አታላይ ነው ሰዎች በቸገራቸው ሰዓት እንደው ማረፊያ ጎን የማሳረፍበት ቤት ላገኝ እንጂ የቀን ጉርሴን ላገኝ እንጂ ነው አይደል ሀማቸው እንደው ራሴን ልቻል እንጂ አስቻላቸው አላህ ከዛ ተፍኪሩ ይቀየራል አንድ ሱቅ ብቻ እንኳን ትንሽ ይላል አይደል እንደው ሁለተኛ ብራንች ከፈት እንጂ ምክንያቱም ትንሽ እግሬን ዘረጋ እንዳረግ ይላል ያመጣ አሁን ችርቻሮ ምን ያረጋል ይላል አሁን አይደል ማከፋፈል ነው እንጂ ደግሞ አከፋፋይስ መሆን ምን ዋጋ አለው ከሰው እየተረከብክ ምን ይያልቅ ማምረት ነው እንጂ ይላል አሁን ደግሞ ማምረቻው መጣ ሁሉም ከዛስ አይቆም እቅዶች ኹጣዎች አዳዲስ ፕሮጀክቶች አዳዲስ የንግድ ስራ እቅዶች ምናምኖች ይህን ሲያይ ያን ሲያይ 24 ሰዓት መሽጉል ህልሙ ላሱ ነው ተኝቶላ የሚያየው የሆነ ውል ሲፈርም የሆነ ገንዘብ ሲቀበል ሲያስረክብ ሲረከብ لا حول ولا قوة إلا بالله መጨረሻ ላይ እንደምታያቸው ነው ከአስሮቹ مثلا የሀገር ውስጥ ሀብታሞች ተርታ ለመመደብ ማለት ይጀምራሉ ከዛስ አንደኛውን ደረጃ ለመቆናጠጥ بعدين ለምን ከዓለም ሀብታሞች ተርታ ውስጥ አልገባም አላሁ አክበር እንዲህ ነች እየሳበች ዱንያ